በአርሲ የተፈጸመውን ወንጀል በተመለከተ አመራር የሰጡ አካላት እነማን ናቸው በሚል ርዕሰ ጉዳይ እናነሳለን። ኡሁሩ ኬንያታ ለምርጫ ታዛቢነት መጣው ካሉ በኋላ የአደባባይ ውርደት አግኝቷቸዋል። ምንድነው ኡሁሩ ኬንያታን ያዋረዳቸው ነገር? እናነሳዋለን። እስከ ፕሮግራማችን ፍጻሜ አሁንም አብራችሁን ቆዩ። በቀዳሚነት ሁልጊዜ እንደምናደርገው ሁላችሁም የገባችሁበትን ቻናል ላይክ ማድረጋችሁን አረጋግጡልን። ላይክ አድርጉ በቀዳሚነት፣ ከዛም ሼር አድርጉና የቀጥታ ስርጭት ጀምሯል ብላችሁ ጻፉበት። ይሄንን በማድረግ ተከታተሉን። ስለምታግዙን፣ ስለምትደግፉን፣ አብራችሁን ስለምትሆኑ ሁልጊዜም ከልብ እናመሰግናችኋለን። እንግዲህ ገለጥለጥ አድርገን ማንሳት ያለብን የአርሲ ጉዳይ አለ። በዛሬው ዕለት ደግሞ የተፈጸሙ አበይት የምንላቸው ዋና ዋና ጉዳዮችም አሉ። በተለይ ከግንባር የደረሱ መረጃዎች የሚያመላክቱን በጋሸና አካባቢ የአብይ አገዛዝ ክፉኛ ተመቷል። ይሄንን ተከትሎ የአየር ኃይል ስምሪትም የሰጡበት ሁኔታ መኖሩን ተከታትለናል። አሁን ያለውን ትኩስ መረጃ ቀዳሚ እናድርገውና ምንድን ነው እየተፈጠረ ያለው በአየር ኃይል የሚለውን አይ ቲንክ እናነሳለን። በዚህ ጉዳይ ላይም ዝርዝር ነገሮች እንድትሰሙ እናደርጋለን። አድማጮች ይሄንኑ አይ ቲንክ ቀዳሚ እናድርግና የፋኖ ኃይሎች እያደረጉ ያሉትን እንቅስቃሴ በተመለከተ የተወሰኑ ነገሮችን እናንሳ። በፋኖ ኃይሎችና በአገዛዙ መካከል በወሎ ቤት አማራ ጋሸና የከፍተኛ የመስመር ውጊያ ተቀስቅሷል። ውጊያው በፋኖ ኃይሎች የደፈጣ ጥቃት የተቀሰቀሰ ሲሆን በአገዛዙ በኩል ሰብአዊ ኪሳራ መመዝገቡን የመረጃ ምንጮቻችን ዘግበዋል። በዛሬው ዕለት አፋብን ወሎ ቤት አማራ ምኒልክ ዕዝ የ106ኛ ኮር 22ኛ ክፍለ ጦር በጋሸና መስመር ነው በአገዛዙ ላይ ድንገተኛ ጥቃት መፈጸሙ የተሰማው። ይሄንን ተከትሎ በውጊያው ከፍተኛ የውጊያ ተቀስቅሷል። ለኢትዮ ሰገነት መረጃውን ያደረሱ አካላት በዚህ ድንገተኛ የደፈጣ ጥቃት በርካታ ያገዛዙ ሰራዊት ሙትና ቁስለኛ መሆናቸውን ነግረውናል። እንደ ፋኖ የመረጃ ምንጮች ከጋሸና ፍላቂት በዙ 23 ታጅቦ ሬሽን ሊቀበል በመጣ ያገዛዙ ሰራዊት ላይ መቄት ወረዳ አንችም ኪዳነ ምሕረት ከተባለ ቦታ ላይ ነው ጥቃት በመሰንዘር በርካታ ሰብአዊና ወታደራዊ ቁሳዊም ወታደራዊ ውድመት መድረሱን የሰማ ነው። በዚህ የድንገተኛ ጥቃት ያገዛዙ ወታደሮች በርከት ያሉ ሙትና ቁስለኛ መሆናቸው ተሰምቷል። እነዚህ በጥቃቱ የተፈጸመባቸው አካላት በጋሸና ሆስፒታል ሕክምና እንዲከታተሉ መላካቸው ተሰምቷል። ይህን ተከትሎ ያገዛዙ ጦር ያለ የሌለውን ኃይል ተጠቅሞ የተመታውን ዙ 23ና ሌሎች መሳሪያዎችን ይዞ አስከሬኖችንም ይዞ ከአካባቢው መፈርጠጡን የተሰማው። ይህንን በጣም የተሳካ ኦፕሬሽን መፈጸሙን ተከትሎ ነው እንግዲህ በአገዛዙ ኃይሎች ላይ ከፍ ያለ ድንጋጤ እና ቀውስ ተፈጥሮ የሚገኘው። ይሄ በዚሁ እንዳለ የጋሸና ሆስፒታል እንደነገርናችሁ ያለውን ኃይል አጋግዘው ሂደዋል። በአዲስ አበባ ከተማ በቅርብ ርቀት በሚገኘው ከጋሸና መለስ ስንል ምንጃር አካባቢ እንደዚሁ ከአገዛዙ ጋር አስጨራሽ የሆነ ፍልሚያ እየተካሄደ ነው የሚገኘው። በዚህ እስከ ገባንበት ጊዜ ድረስ መረጃዎችን ስንከታተል ቆይተናል። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ ሸዋ ጠቅላይ ግዛት ዕዝ አሳምነው ዕዝ ከሰም ኮር ነበልባል ክፍለ ጦርና በአባት አርበኞች ጦር በትላንትናው ዕለት በነበረ ከፍተኛ የማጥቃት ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮቻችን አድርሰዋል። ይሄ ኦፕሬሽን በተሳካ ሁኔታ መፈጸሙን በተመለከተ በዝርዝር ያነሱት እስከ ምሽቱ 1 ሰዓት ተኩል ድረስ ለረጅም ሰዓታት በቆየ ከባድ ውጊያ በውጊያውም በአገዛዙ ኃይል ላይ ቁሳዊም ወታደራዊም ኪሳራ መስተናገዱን ነው የነገሩን። ይሄው ወታደራዊ እርምጃ የተወሰደው በአሞራ ቤት ቀበሌ መልካ ጃሎ የምርጫ ጣቢያ የተሰበሰበውን የምርጫ ኮሮጆ ይዞ ሲመለስ በነበረው የብልጽግና የሚባለው ድርጅት ጉዳይ አስፈጻሚ ኃይሎች ላይ ነው። ይሄ የኮሮጆ እንቅስቃሴ እንግዲህ ስንት ሚሊዮን አለን እንደሚሉ ቤት ይቁጠረው። ያው በርካታዎቹን እዚሁ በሚዲያ አምጥተን በስፋት ስትከታተሉት ቆይታችኋል።
ይሄ የተወሰደው እርምጃ በከሰም ሁለተኛ ኮር ነበልባል ክፍለ ጦር ሻለቃ ፋኖችና በአባት አርበኛዎች ፋኖች ጥምር የተከናወነ ሲሆን ጥቃቱ የተፈጸመው በጨሌ ቀበሌ ልዩ ስማቸው ጅምድር እና አጉጭ በተባለ አካባቢ ላይ ነው። በተደረገው የተቀናጀ የደፈጣ ውጊያ የአገዛዙ ኃይል ተበታትኖ የማጭበርበሪያ የምርጫ ኮሮጆውንም ጥሎ በታትኖ ሸሽቷል። ይህም በተመለከተ ክሊር የሆነ የቪዲዮ ማስረጃ ሲቀርብ ቆይቷል። በማህበራዊ ሚዲያ በመሀል እንድትከታተሉት እናደርጋለን። በዚህ ሰዓት ለሰዓታት በቆየው የተኩስ ልውውጥ በአገዛዙ ጥምር ጦር ላይ ከፍተኛ ጉዳት መድረሱና ይሄ በአማርኛ አገላለጹ የውር ድንብር እንደሚሉት አካባቢው ላይ በጣም በርካታ ጉዳት በመድረሱ ትቶ ከሸሸ በኋላ የድሮን አሰሳ ሲያደርግ ቆይቷል። ጥቃት ለመፈጸም የአየር ኃይል ወደዛ አካባቢ ሄሊኮፕተር እንዲያሰማራም አድርገዋል። ይህም በማድረግ ግን በአካባቢው ኪሳራቸውን ከማስተናገድ የመለሳቸው የሚያገዳቸው ነገር የለም። የአገዛዙ ጦር የገጠመው ከፍተኛ ሽንፈት በመሆኑ እንደዚህ ያለ ሽንፈት ሲያጋጥማቸው በአጸፋ የሚወስዱት ንጹሐን ላይ እርምጃ በመሆኑ አስፈላጊው ጥንቃቄ እንዲደረግ ሲያሳስቡ ቆይተዋል። በድጋሚ አብራችሁን ስለሆናችሁ ከልብ እናመሰግናለን። ይሄ ከፋኖ እንቅስቃሴ ጋር በተያያዘ ያነሳነውን እንደ መረጃ ከወሰድን በኋላ ወደ ርዕሰ ጉዳያችን ወደሚያሻግረን ነጥብ እንሄዳለን። ማን ከየት ገባ የሚል ጥያቄ ለ30 ሰከንድ እንውሰድና ከየት እንደገባችሁ ካረጋገጥን በኋላ በያዝነው ሰፋ ያለ መረጃ ላይ ትኩረት እናደርጋለን። የተወሰኑ ማሳያ ቪዲዮዎች አሉ፣ እነሱንም እናቀርብላችኋለን። በዚሁ መሰረት ነው የምንሄደው። ማን ከየት ገባ? ዛሬም እንደ ትላንትናው ነው። ቦስተን በተጠንቀቅ ነው የሚጠባበቁት ማለት ነው። ቦስተኖች ቀዳሚ ሆነዋል። ከዛም ከናዝሬት ገብተዋል። እናመሰግናለን። ከተፈሪ መኮንን ከዘባተሎ ሰፈር፣ ኦቶዋ ካናዳ ከዘባተሎ ሰፈር ብዙ ነው ዛሬ ማለት ነው። ነቀምት በደንብ ተዘበታትሏል። ልክ ናችሁ። የጌጃ ሰፈር ልጆች ይላል። ከአያት ከባህር ዳር ከፍኖተ ሰላም ከሳን ፍራንሲስኮ ከኖርዝ ካሮላይና ገብተዋል። ከኮሎራዶ ገብተዋል። ከሰሚት አካባቢ ከፓሪስ ከዴንቨር ከእንጅባራ ከሸዋሮቢት ከየአካባቢው ነፍሲ ማር ያሉ አሉ። አርሲ ለተፈጸመው ጉዳት የዛሬው ትንሽ ስፒዳፕ እያደረገ ስለሆነ ተከታትሎ ለማንበብ እስኪያስቸግር ድረስ ነው የሚቀድመው። የዘነበ ወርቅ ነኝ ቀዳሚው ይላል። ከአቃቂ ከአስመራ ከአክሱም ከዛንቺስ ከለንደን ከፍራንክፈርት ከአክሱም አቃቂ ከ6 ኪሎ ከወልዲያ ዩጋንዳ ከአፋር ከደብረ ብርሃን ከአርባ ምንጭ ከሰቆጣ ከአክሱም የሚዘለል አለ። ኦነስትሊ በጣም ስለሚፈጥን ነው ከሌላው ጊዜ በተለየ በጣም ኮሜንቶቹ ስለበዙና ስለፈጠኑ። ዩጋንዳ ዘባተሎ ሰፈር፣ አስመራ ኤሪትሪያ፣ ከየካባዶ አለ፣ ከሰቆጣ አለ፣ ከቤተል አካባቢ አለ፣ ጸረ ቡቺ ነኝ ያለም አለ። እሺ እንቀጥል። ከየአካባቢው የገባችሁ ከልብ እናመሰግናለን። ሌሎች ይሄ ቻናል ያልደረሳቸውና ጆይን ያላደረጉ ገብተው እንዲከታተሉ ለማድረግ ሁላችሁም በተቻለ መጠን የላይክ በተኑን ያልተጫናችሁ ትንሿን የቤት ስራ ነው ኃላፊነት እንድትወስዱ እየጠየቅን ያለ ነው። በጣም ትንሹ ኃላፊነት ሰው ላይክ አድርጉ፣ ከዛ ሼር አድርጉና የቀጥታ ስርጭቱ ጀምሯል ብላችሁ በፌስቡክ ገጻችሁ በኤክስ ገጻችሁ ብትጽፉ ጥሩ ድጋፍ አደረጋችሁ፣ ጥሩ እገዛ አደረጋችሁልን ማለት ነው። ይህንን አድርጋችሁ የጨረሳችሁ በትዊተር እና በፌስቡክ ገጻችሁ ላይ የለጠፋችሁ በዋትሳፕ በቴሌግራም እንደዚህ በመሳሰሉት ደግሞ ሊንኩን በመላክ አስፈላጊውን ትብብር እንድታደርጉ ከወዲሁ በአክብሮት እንጠይቃችኋለን። እንግዲህ ወደ ዕለቱ ወሳኝ ምዕራፎች እንሂድ። ቀዳሚ የምናደርገው የአርሲ አካባቢ የተፈጠረው ነገር ምንድን ነው የሚለውን እናንሳ። የተወሰኑ አካላት ጉዳዩ በተለይ በጣም ያሳሰባቸው አካላት የደረሰውን ጉዳት በተመለከተ በተለያየ መልኩ አስተያየት እየሰጡ ነው የሚገኙት። በእውነቱ እጅግ አሳዛኝ ልብ ሰባሪ ነገር ነው የተከሰተው። ይህን እንረዳለን። ነገር ግን የደረሰው ጉዳት እየቀረበ ያለበት መንገድ ግን በአንዳንድ በኩል ጉዳዩ የሚመለከታቸው ከፍተኛ ባለስልጣናት በተለይ ከቤተክርስቲያን አካባቢ ያሉ
የቤተክርስቲያኗ ሰዎች በተለያየ መንገድ ቁጣቸውን እየገለጹ ያሉ። ይሄ ብዙ ሰርፕራይዝ የማያደርገው በዛም ትኩረት የሚሰጠው ትኩረት የሚስብ ነው ብለን ማናምነው የተለመደ ነው። አሁን ፌስቡክ ላይ ሻማ በማብራት የሚለወጥ ነገር እንደሌለ ቢያንስ አሁን ድምዳሜ ላይ መድረስ ያስፈልግ ነበረ። አንዳንዶች በጣም በጥሩ ሁኔታ ገልጸውታል። ለአርሲ እልቂት እየበራ ያለ ሻማ ራሱ ሻማው ቀልጦ አለቀ በየጊዜው ተለኩሶና አንድ ማህበረሰብ እንደ ህዝብ ለሚፈጸምበት እንዲህ ላለ ዘግናኝ እልቂት ፌስቡክ ላይ በርካታ ሻማዎች በመለጠፍ ሊያመጣ የሚችለው ለውጥ የለም። እውነት ለመናገር ሰው መጀመሪያ መረዳት የሚያስፈልገው ጥቃቱ ከነማን እየተሰነዘረ ነው? ለምንድን ነው የሚሰነዘረው? ሊቆም የሚችልበት እድል ምንድን ነው? እነዚህን በደንብ መፈተሽ ያስፈልጋል። ሰው የሆነ ግድያ በተፈጠረ ቁጥር እየወጡ ኦፍኮርስ ሀዘናችሁን አትግለጹ የሚል ነገር የለኝም። በሻማም በምንም በለቅሶም በምንም ነገር የሚገልጹ አካላት አሉ። ስሜታቸውንም የሚገልጹ አካላት አሉ በተለያየ መንገድ። አርቲስቶች መካከል በጣም ልባቸው የተነካና በዚህ ጉዳይ ላይ የሚመጣም ነገር ቢኖር ኃላፊነት እንወስዳለን ከእምነት የሚበልጥ የለም ብለው የተናገሩ አካላት አሉ። ሲናገሩ እውነተኛ የልባቸው ስሜት መሆኑንም በደንብ ሊረዳ በሚችል መልኩ ድራማ ሳይሆን ሪሊ ከልባቸው የሆነ የተሰማቸውን ሀዘን ቁጭታቸውን የገለጹ አሉ። አንዳንዳቸው ሳግ እየተናነቃቸው እምባ እየቀደማቸው የተናገሩ አሉ። የሚሉት የሚያደርጉት መላቅጡ የጠፋቸው ግራ የገባቸው እስከ መቼ እንዲህ እንሆናለን እንዲህ እንኖራለን ብለው ግራ የተጋቡ አሉ። እነሱ እንረዳለን ስሜታቸውን። ነገር ግን እንዲህ ያለው ስሜት አዲስ አይደለም፣ በተደጋጋሚ ተደርጓል። ባለፉት 8 ዓመታት ተመሳሳይ ስሜት እያንጸባረቅን ልክ አሁን በቃ አለቀ ደግሞ 2 ሳምንት በጣም ከረዘመ ትጠብቅና እንደገና መልሰው ይጨርሷቸዋል። ሌላ ለቅሶ አያስፈልግም። የእልቂቱ ምክንያት ምንድን ነው? ኮዙን ካላወቅከው በሽታው ያልተገኘለት መድኃኒት ሊታዘዝለትና ሊድን አይችልም። የበሽታው ምንጭ ምንድን? ለምንድን ነው አርሲ የሆነ ያለው ነገር ምንድን ነው መነሻው? እሷ ላይ የተወሰነ ነገር ማለት ብቻ ነው እንጂ አሁን እንደዚህ ያደረጉን ደረት እንምታ፣ እናልቅስ፣ ሻማ እናብራ፣ እንደዚህ እንበል ብንል ዛሴም ነገር እዛው እያደረግነው መሄድ ነው የሚሆነው። መሰረታዊ ነገር ላይ እስኪ እናንሳ። አንዳንድ በጣም አሳዛኝ ነገሮች እየተከሰቱ ስለሆነ በዚሁ አጋጣሚ ቀዳሚ የምናደርገው የእዛው ያሉ የማህበረሰቡ አካላት የጥቃቱን ኤክስተንት ምን ያህል መጠን ስር የሰደደ አደገኛ ታርጌትድ የሆነ መዋቅራዊ ጥቃት መሆኑንና ባልተቋረጠ ሁኔታ የቀጠለ የዘግናኝነቱ መጠን ልክ ምን ያህል ነው የሚለውን በእዛው ካሉ የማህበረሰቡ አካላት በኦርቶዶክሳውያን ላይ በክርስቲያኖቹ ላይ አርሲ ግድያ ሲፈጸም የግድያው አይነት እንዴት ያለ ዘግናኝ የግድያ አይነት ነው? በምን መንገድ ነው ኦርቶዶክሳውያኑ ክርስቲያኑ የሚገደሉት? ለተከታታይ ጊዜያት የሚገሉት አካላት የገደሏቸውን መግደል አንድ ነገር ነው ደግሞ አይደለም። የገደሏቸው አካላት ከዚህ በፊት አማራው ተለይቶ በተለየ ሁኔታ በሚገደልበት ጊዜ አሁን ቆማል እያልኩ አይደለም። በተከታታይ በሆነ ሁኔታ አማራ ታርጌት የተደረገ ግድያ በሚደረግበት ጊዜ ስናነሳው የነበረ ነገር አለ። ታርጌታቸው አማራ ሲሆን ገለው የኛ መሬት ስለሆነ አትቀበሩም የሚል ነገር ያነሱ ነበረ። አሁን ኦርቶዶክሳውያኑን ኢዘር ወይ ብሔራቸው ምን